ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምን ቆያችሁ? ከከፋ ማህበረሰብ ቴሌቪዥን ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ጽዮን ታደለ ነኝ። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ቀዳሚ ወዳደረግነው ዜና አለፍን። የማሽቃሮ በዓል ታሪካዊ ዳራውን በጠበቀ መልኩ እንዲከበር ሁሉም የህብረተሰብ ክፍል የበኩሉን አስተዋጽኦ ማበርከት እንዳለበት የከፋ ዞን ባህል ቱሪዝምና ስፖርት መምሪያ አሳሰበ። መምሪያው በበዓሉ ታሪካዊና ባህላዊ ፋይዳዎች ዙሪያ ለተለያዩ አካላት የግንዛቤ ማስጨበጫ ስልጠና ሰጥቷል። ባርታታዬ ዝርዝር አላት። በመምሪያው የባህል ልማት አማካሪ ምክር ቤት አባልና የስልጠናውን ሰነድ ያቀረቡት አቶ ጸጋዬ ገብረ ማርያም እንዳብራሩት ማሽቃሮ ማሺና ቃሮ ከተሰኙ ሁለት ጥምር የካፊኛ ቋንቋ ቃላት የተመሰረተ ሲሆን ትርጉሙም ተሞ መቀናጀት ወይም በአንድነት መቀናጀት የሚል እንድምታ አለው። ተፈጠረው የግንዛቤ መድረክ ማሽቃሮን በሚመለከት ነውና ማሽቃሮን ታሪካዊ አመጣጥንም ማሽቃሮ የሚለውንም ምን ማለት ነው የሚለውንና ያሉ ማሽቃሮ ፋይዳዎቹ ምንድነው ለዚህ ህብረተሰብ የሚጠቅመው የሚሉትን ነው የሚያነሳውና እኛ ጥናት ከተወሰኑ አካላት ጋር አድርገን ነው የዛሬ መድረክም እየተፈጠረ ያለውና ስለዚህ ማሽቃሮ የሚለው የራሱ ትርጓሜ ያለው ቃሉ ደግሞ የካፊኖ ነው ትርጓሜ ያለው ሁለት ጥምር ቃል አለው። ሽማግሌዎቹ እንደሰጡትም ያው ንጉሱን ያከብር ነበር። ህዝቡ ንጉሱን ያከብር ነበር። ለንጉሱ ክብር በነቂስ ይወጣ ነበር። በነቂስ ሲወጣ በአንድነት በትብብር ያከብር ነበር የሚል ፍቺ ያለው ንጉሱ ስለጠራ ለበዓሉ ንጉሱ ጋር ስለሚሄድ በነቂስ ይወጣል ማሽከቼ እና ሲሄድ አደባባይ በዓልም ስለሆነ ማንም ከልካይ በሌለበት ሁሉም በአንድነት ትንሹም ትልቁም ልጅም አዋቂም ምንም ልዩነት ሳይኖረው በአንድነት ያከብራል የሚል ፍቺ ያለው የሚለውን ሀሳብ ሰጥተውናል። በዓሉ ከአዝመራ ጋር በእጅጉ የተቆራኘ ሲሆን ለማሽቃሮ 77 ቀናት ሲቀሩት ከሐምሌ 1 ጀምሮ ቆጠራው ይጀመራል። ማሽቃሮን ይሄን አዝመራ ይቆጥራሉ። ሐምሌ 1 ጀምሮ 77 ብለው ይቆጥራሉ። 77 የሚለው አዝመራ ስም ነው። አንድ ሁለተኛ 77 ቀን ቀረ ማለት ነው። አቶ ጸጋዬ አክለው እንዳብራሩት ከበዓሉ ልዩ መገለጫዎች መካከል የበዓሉን መቃረብ ለማብሰር በንጉሱ ትዕዛዝ 300 ፈረሶች ባለ 3 ቀለማት የካፋ ባንዲራን ለብሰው ወደ ጠሎ ወረዳ የነገስታት መካነ መቃብር መጓዛቸው ነው። ፈረሰኞቹ የአካባቢውን ሰላም አጣርተው ሲመለሱ ህዝቡ በቦንጌ ሻምበቶ ላይ ተሞ ማሽቃሮን እንዲያከብር ሆኮ ወይም ነጋሪት ከቦንጌ ሻምበቶ ወደ አራቱም አቅጣጫ ይመታል ብለዋል። በጥናት የተደገፈውን ሰነድ ያቀረቡት አቶ ጸጋዬ አክለው እንደገለጹት በማሽቃሮ ዕለት ወደ ቦንጌ ሻምበቶ የተመመው ህዝብ ከንጉሱ የቀረበለትን ጮንጎ የተሰኘ ባህላዊ ምግብ በመመገብና ምርቃት በመቀበል በዓሉን በድምቀት ያከብረዋል። የበዓሉ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ፋይዳ ከአካባቢው አልፎ በሀገር አቀፍ ደረጃም ከፍተኛ መሆኑን አስረድተዋል። ማሽቃሮ ሰፊ ፋይዳዎች አሉትና በአካባቢ ብቻ አይደለም። ለምሳሌ ማሽቃሮ ላይ ታርቆ መምጣት አለበት። ሰው ታርቆ የሚመጣው ለምንድን ነው? ሀረጉን አውጥቶ ሀረግ ይዞ በሽማግሌዎች በንጉሱ ስለሚመረቅ ማለት ነው ከታች ጀምሮ። ይሄ ደግሞ ሰላምን ያመጣል። አንዱ ፋይዳ ነው። ይሄ አሁን ዓለም አቀፍም አገር አቀፍም አካባቢም ፋይዳ ነው። ከዛ ያው በጋራ በህብረት ልዩነት ሳይኖረው ማክበር አለበት። አደባባይ በዓል ስለሆነ ሁሉም ይሄ ደግሞ አካታችነት ያለው አብሮ ችግሮቻቸውን የሚተዋወቅበት ሰው በጋራ የሚያከብርበት ስለሆነ ይሄም አንዱ ፋይዳ ነው። ሌላው ኢኮኖሚ ፋይዳዎች አሉ። ለምሳሌ አዝመራን ቆጥረሽ አዝመራ ቆጥሮ ሰው የሚዘራበት ስራ ባህል የሚበረታታበት ስለሆነ ይሄም አንዱ ከኢኮኖሚ አንፃር ትልቅ ፋይዳ ያለው ነው። ቁጠባ አለ። ቁጠባ ማለት አሁን ምንድነው? ያረጀ ያረሰ የደከመ በሬ ነው የሚታረደው። ተዘርቶ
የቀረ እህል ነው ለበዓል የሚዘጋጀው ለጠላ ለሌሎች ነገሮች። ከስልጠናው አስተባባሪዎች መካከል የካፋ ባህል ማዕከል አስተባባሪ አቶ ወንድሙ ማሞ የማሽቃሮን እሴቶች አጉልቶ ማሳየት በሚቻልባቸው ጉዳዮች ላይ ሁሉም በባለቤትነት ስሜት መተባበር አለበት ሲሉ ጥሪ አቅርበዋል። ይሄ ጥናት ተጀምሯል፣ እየተገደለ ዞኑ መሄድ የሚገባው ነገር ጥናት እያጠና ነው። ከዛ ውጪ የቅርስና ጥበቃ ባለስልጣንም በራሱ ጀምሮታል። ይሄ እግዚአብሔር እንደ ፍቃድ ሲሆን ተሳክቶልን ወደዚህ ይሻገራል ብለን እናስባለን። ምክንያቱም በጣም ብዙ ድንቅ የሆኑ ነገሮች እዚህ ውስጥ አሉ። ብዙ ውብ የሆኑ ነገሮች አሉ። ብዙ መታየትና ዓለም ከኛ ተሞክሮ ሊወስድ የሚገባቸው ብዙ ነገሮች አሉ። ኢትዮጵያ ከዚህ ከከፋ ብዙ መልካም የሆኑ ተሞክሮችን ቀምራ ለሌሎች ማህበረሰቦች ልታስተላልፍ የምትችላቸው ብዙ ነገሮች አሉ። ዓለም ከኛ የሚወስደው ነገር አለ። ስለዚህ ይሄ ተመዝግቦ የዓለም ቅርስ ይሆናል። ይሄ ተመዝግቦ ሀገር ሀብት ይሆናል ብለን ተስፋ እናደርጋለን። ለዛም በጥሩ ሁኔታ እየተሰራ ስላለ በዚህ ልክ ማየት ይቻላል። ከስልጠናው ተሳታፊዎች መካከል አቶ አክሊሉ ወልደ ጊዮርጊስና አቶ ታዬ ገብረ ሚካኤል በበኩላቸው በዓሉ ትክክለኛውን ትውፊት ጠብቆ መከበር እንዲችል የራሳቸውን አሻራ ለማኖር የሚያስችል ግንዛቤ ከስልጠናው መጨበጣቸውን ተናግረዋል። አክለውም በዓሉ ባህላዊ እሴቶችን ይበልጥ ማጉላት እንዲችል በቅድመ ዝግጅት ስራዎች ላይ አተኩሮ መስራት እንደሚገባም አሳስበዋል። እኔም በደንብ የተረዳሁት ሌሎችም እንዲረዱ የሚፈልገው ማሽቃሮ ማለት በራሱ በከፋ ትልቅ ትርጉም ያለው መሆኑ ይሄን ካወቀ ደግሞ ይሄን ያወቀ ሰው የራሱን ማንነት ያወቀ ሰው ወደ ኋላ ስለማይል ይሄን ማንነት እስከ ታችኛው ማህበረሰብ ዘንድ ማስተዋወቅን በማህበራዊ መሰረት ማስተዋወቅን የሚጠበቅ እንደሆነ ነው የተገነዘብኩት። በዓሉን የሚያከብር በዓሉ የኔ ነው የሚል ማህበረሰብ በጥልቀት እስኪረዳው ድረስ ግንዛቤውን ማስጨበጥ ይፈልጋል። በጥሩ ሁኔታ ማቀድ ይፈልጋል። በእቅዱ ላይ ወጣቶችን ማሳተፍ፣ ሴቶችን የሚመለከታቸውን አካላት ማሳተፍ፣ እቅዱን ተግባራዊ ለማድረግ በጥሩ ሁኔታ መስራት ይጠበቅበታል የሚል ሀሳብ ነው ያለኝ። በበጀት ዓመቱ በመኸር እርሻ ከ23000 ሄክታር መሬት በላይ በማልማት ከ560,000 ኩንታል በላይ ምርት መሰብሰብ መቻሉን የአዲ ወረዳ አስተዳደር ገለጸ። ይህ የተባለው የወረዳው ምክር ቤት 4ኛ ዙር 13ኛ ዓመት 30ኛ መደበኛ ጉባኤውን ባካሄደበት ወቅት ነው። ሳሜድ ቆጭቶ ያዘጋጀውን ዘገባ አማኑኤል ክንፍ ያቀርበዋል። በጉባኤው ባለፈው በጀት ዓመት በሁሉም የልማት ዘርፎች የነበሩ ጥንካሬዎችና የታዩ ክፍተቶች በስፋት የተዳሰሱበት መሆኑ ተገልጿል። የአዲ ወረዳ ዋና አስተዳዳሪ አቶ አስራት አደበ በሪፖርቱ ዙሪያ በሰጡት አስተያየት በግብርናው ዘርፍ ምርትና ምርታማነትን በማሳደግ የኑሮ ውድነትን ለመቀነስ በትኩረት እየተሰራ መሆኑን አንስተዋል። በአጠቃላይ በዓመቱ እስካሁን የተከናወኑ ዋና ተግባራትን መነሻ በማድረግ የአስፈጻሚዎችን ሪፖርት አቅርበናል። ካቀረብንም በኋላ በጉባኤ በቀረቡ ሪፖርቶች ላይ የተከበረው የምክር ቤት አባላት የነበሩ ጠንካራ ጎኖቻችንን በሂደቱ ደግሞ የነበሩ ደካማ ጎኖቻችንን በሂደቱ ደግሞ ያጋጠሙ ችግሮቻችንን ቀጣይ ደግሞ መንግስት እንደ መንግስት የተለየ ትኩረት ሰጥተው መስራት ያለባቸው ጉዳዮች ላይ በዝርዝር ያለ ጥያቄና አስተያየትንም እንዲሁም ተጨማሪ ማብራሪያ የሚፈልጉ ጉዳዮች ላይ ጥያቄና አስተያየት የተነሳበት አግባብ አለ። ከነኚህ ጉዳዮች አንዱና ዋነኛው በተለይ በኢኮኖሚ ዘርፍ እንደ ሀገር እየተስተዋለ ያለውን የኑሮ ውድነትን ችግር ለመፍታት ዋነኛውና አማራጭ የሌለው ብቸኛ መፍትሄ በተለይ በግብርና ልማት ስራዎቻችን ላይ የተለየ ትኩረት ሰጥተው መስራት የግድ እንደምለንም ጭምር በሀሳብ ደረጃ ዘርዘር ያሉ ጉዳዮችን አንስተዋል። ከነኚህ ጉዳዮች አንዱና ዋነኛው ከዚህ ከመኸር አዝመራችን ጋር ተያይዞ በተለይ እንደ ወረዳችን ከ3000 ሄክታር በላይ መሬት እናለማለን ብለን እቅድ ይዘን ወደ ተግባር ገብተናል። ከገባንም በኋላ ዛሬ ላይ የተለያዩ የግብዓት ገንዘቦችን በማሰባሰብ የምርጥ ዘር፣ የአፈር ማዳበሪያ ገንዘብ በማሰባሰብ የግብዓት አማራጮችን በማፈላለግ ግብዓት በወቅቱ ለአርሶ አደር እንዲቀርብ በማድረግ የማሰራጨት ስራ እየተሰራ ያለበት ሁኔታ አለ። ሞር ግን ግብዓት በወቅቱ መቅረብ ነበረበት። ዋጋ ላይ የነበረ ቻሌንጅም እንዳለ በጥያቄያቸው ለማንሳት ሞክረዋል። በተለይ በግብዓት አቅርቦት ዙሪያ የሚታዩ ችግሮችን በመቅረፍ ረገድ ያሉ ግብዓቶችን በወቅቱ ለአርሶ አደሮች የማዳረስ ስራ መስራቱንም አቶ አስራት አደመ ገልጸዋል። ግብዓት ዋጋ ከጊዜ ወደ ጊዜ እየጨመረ መሄዱ
ከዚህ ከሀገራዊ ማክሮ ኢኮኖሚ ማሻሻያ ጋር ተያይዘው በየጊዜ የግብርና ምርቶች ዋጋ መጨመርም አለ። ኑሮ ውድነት እየጨመረ በሄደ ቁጥር እኛ ግብዓት ከውጭ ነው የምናስገባው። በዛ ልክ የትራንስፖርቴሽን ወጪ እንደሚኖር ሌሎች ተዛማች የሆኑ ወጪዎች ተጨምሮ በተለይ የግብዓት ዋጋ ላይ የሚያበረክተው አሉታዊ ተጽዕኖ ከፍተኛ እንደሆነና በዛ ልክ ደግሞ መንግስት ቢያንስ እንደው የግብዓት ዋጋ እንኳን ቢንር ግብዓት በወጉ መቅረብ ነበረበት የሚል ጥያቄ ያቀርባሉ። እንደ ሀገር የአቅርቦት ችግር አለ። ቢኖረንም እንኳን እኛ በእጃችን ያለን ግብዓት በወቅቱ ለአርሶ አደር የማዳረስ ላልደረሰባቸው አካባቢዎች ደግሞ ከተለያዩ አካባቢዎች በማፈላለግ እስከ 500-600 ኩንታል ከሌሎች ዞኖችም ጭምር ከዞን መንግስት ከክልል መንግስት ጋር በመነጋገር ግብዓት የማቅረብና የማሰራጨት ስራን በአግባቡ እየሰራን ያለንበት ሁኔታ ነው ያለው። የሜካናይዜሽንና የኩታ ገጠም እርሻን በማስፋፋት ረገድ በወረዳው ያሉ ትራክተሮችን ወደ ስራ በማስገባት የክትትል ስራ እየተከናወነ መሆኑንም ተናግረዋል። በወረዳው በቡና ልማት ዘርፍ የተጀመሩትን ስራዎች ያነሱት ዋና አስተዳዳሪው በዚህም በ2018 በጀት ዓመት ከ50 ቶን በላይ ቡና ወደ ማዕከላዊ ገበያ ለማቅረብ ታቅዶም ወደ 45 ቶን ገደማ ማቅረብ መቻሉንም ጠቁመዋል። ከሜካናይዜሽንና ከኩታ ገጠም እርሻችን ጋር ተያይዘው በእጃችን የነበሩ ትራክተሮቻችንን በተወሰነ መልኩ ወደ ተግባር ያስገባናቸው አሉ። በቴክኒክ ብልሽት ምክንያትም የቆሙ አሉ። እነኚህን አክቲቭ አድርገን ወደ ተግባር የማስገባት ስራ ላይ የተለየ ትኩረት ሰጥተን የምንሰራ ነው የሚሆነው። ከዛ ውጪ የክላስተር እርሻችን ላይ ያው ወረዳችን አዲው በሜካናይዜሽን ስራ ለሌሎች አካባቢዎች አራያ የሚሆን አካባቢ ነው። ከዚህ ጋር ተያይዘው በተለይ እንደ ወረዳችን ከ3500 በላይ መሬትን በተለያዩ ዋና ዋና ሰብሎች በኩታ ገጠም እናለማለን ብለን ወደ ተግባራዊ እንቅስቃሴ ገብተን ማሳዎቹ በአግባቡ ተዘጋጅተው ለዘር እየተጠባበቁ ያሉበት ሁኔታ ነው ያለው። እንደ ወረዳችን ቡና ላይም የተለየ ትኩረት ሰጥተን መስራት እንዳለብንም እንደ ምክር ቤት አባል የተከበረው የምክር ቤት አባላት አስተያየት ሰጥተውናል። በተለይ በዚህ ዓመት ከ2015 ጀምሮ ለማዕከላዊ ገበያ ቡና በማቅረብ የጀማመርናቸው ጅምር እንቅስቃሴዎች አሉ። ነገር ግን 50 ቶን እናቀርባለን ብለን በዚህ ዓመት ወደ 45 ቶን ገደማ ቡናን ለማዕከላዊ ገበያ ማቅረብ ጀምረናል። ቡናን በማልማት ላይ በጥራት ላይ ምርትና ምርታማነትን የሚጨምሩ ፓኬጆች ላይ የተለየ ትኩረት ሰጥተን መስራት እንዳለብንም በአስተያየታቸው ሀሳብ ለማቅረብ ሞክረዋል። በዘርፉ የተጀመሩ እንቅስቃሴዎችን ውጤታማ ለማድረግ የምክር ቤት አባላት፣ አስፈጻሚዎችና ጉዳዩ የሚመለከታቸው አካላት አስፈላጊውን ድጋፍና ክትትል እንዲያደርጉም ጥሪ ቀርቧል። ለዘመናት ያደሩ የመሰረተ ልማት ጥያቄዎች ምላሽ ለመስጠት እየተሰራ ነው ሲሉ የአዲ ወረዳ ዋና አስተዳዳሪ አቶ አስራት አደመ ገለጹ። አስተዳዳሪው ይህንን ያሉት የወረዳው ምክር ቤት 4ኛ ዙር 13ኛ ዓመት 30ኛ መደበኛ ጉባኤውን ባካሄደበት ወቅት ነው። ሳሙኤል ቆጮት ያዘጋጀውን አማኑኤል ክንፈ ያቀርባል። የወረዳው ምክር ቤት በትኩረት ከገመገመባቸው የልማት መስኮች አንዱም የመሰረተ ልማት ግንባታና ተደራሽነት ጉዳይ ነው። የተነሱ አስተያየቶችን መነሻ በማድረግ ማብራሪያ የሰጡት የወረዳው ዋና አስተዳዳሪ አቶ አስራት አደመም ወረዳውን ከአጎራባች ዞኖች ጋር የሚያገናኙ መንገዶች በመንግስትና በተባባሪ ድርጅቶች የተገነቡ መሆናቸውን ተናግረዋል። በመንገድ መሰረተ ልማት ላይ እንደ ወረዳችን የጀማመርናቸው በክልል መንግስታዊ ባልሆኑ ድርጅቶች አርካፕ በሚባል ፕሮግራም በተለይ ከዚህ ወደ አመያ ወደ ጪዳ የተጀማመሩ መንገዶች አሉ። ከዚህ ወደ መጫ ከወንድም ኮንታ ዞን ጋር እኛን የሚያገናኝ የመንገድ መሰረተ ልማት ስራ የተጀመረበት ሁኔታ አለ። እዛ ላይ የተነሱ ዋና ዋና ጉዳዮች የመንገድ ጥገናና አዲስ ከፈታ ላይ ጥራቱን የጠበቀ መንገድ እንዲሰራ፣ አንዳንድ ትናንሽ ስትራክቸሮች አካባቢ የሚታዩ ጉድለቶችን ለቅሞ ቴክኒካሊ አሰሪ መስሪያ ቤትም መሀንዲስም አማካሪም በጋራ ተቀናኝቶና ተናቦ መንገዱን ጥራት በጠበቀ መልኩ ሰርተው ቀጣይ ለህዝቡ ለአገልግሎት ክፍት እንዲሆን የመንግስት አካላት ድጋፍና ክትትል ተጠናክሮ መቀጠል አለበት የሚል አስተያየቶች የተነሱበት ሁኔታ አለ። በተጨማሪ ትላልቅ ወንዞችም አሉ። ቢያንስ ለወንዞችም ቀጣይ መንግስት አቅዶ አስቦ ወንዞችን ድልድይ በመስራት መንገዱ አክሴሲብል ሆኖ ለህዝቡ ተገቢ የሆነ አገልግሎት መስጠት የሚችልበት ሁኔታ ላይ ትኩረት ተሰጥቶ ካልተሰራ ቀጣይ መንገድ ከተሰራ በኋላ መሀል ላይ አገልግሎት ከተቋረጠ ዋጋ እንደማይኖረውም በጥያቄ መልክ የተነሱ ጉዳዮች አሉ። ለዘመናት የህዝብ ጥያቄ የነበረው ከአዲው አመያ የሚወስደው መንገድ የድልድይ ጥገና ስራ በትኩረት እየተሰራ መሆኑ የተነሳ ሲሆን
በተለይም ካካን ከቦንጋ ጋር የሚያገናኘው መንገድ ጥገና ጉዳይ ቅድሚያ የሚሰጠው መሆኑ በጉባኤው አጽንኦት ተሰጥቷል። እንደ ወረዳችን የዘመናት የህዝብ ጥያቄም የኛም የነበረው እዚህ ከአዲዮ ወደ አመያ በሚወስደው መንገድ ኮቾ 1 እና ኮቾ 2 የሚባሉ ወንዞችም ነበሩ። ኮቾ 1ን በምርጫ ማግስት የተለየ ትኩረት ሰጥተን የወረዳ መንግስትም የዞንም የክልል መንግስትም በጋራ ተቀናይቶና ተናቦ ኮቾ 1ን ጨርሷል። ኮቾ 2 ካልተሰራ ገጣይ መንገዱ ለህዝቡ ተገቢውን አገልግሎት መስጠት እንደማይችል የክልል መንግስትም የዞን መንግስትም ጉዳዩ ከሚመለከተው አካል ጋር በመነጋገር የድልድይ ስራው አብሮ ተያይዞ ታስቦ ቢሰራልን መልካም ነው የሚል ጥያቄም ተነስቷል። ከዛ ውጭም በተደጋጋሚ አመቱ ሙሉ ሲጠየቅ የነበረው የካካ ቦንጋ መንገድ ነው። ዋና መንገድ ጥገና ጉዳይ ያው 20 ኪሎ ሜትር መንገድ የዛሬ አመት ተጠግነዋል። ከዛ ባሻገር ግን ቀሪ 44 ኪሎ ሜትር መንገድ እስካሁን ምላሽ ባለማግኘቱ ተሽከርካሪዎች መንገድ ላይ ውሎ እያደሩ ናቸው። አምቡላንሶች እያደሩ ናቸው። በዛ ላይ በትርፍና ታሪፍ ላይም መንግስት በአንድ በኩል ትኩረት ሰጥቶ ሲሰራ መንገድ ላይ ተይዞ ማህደሬንም የነዳጅ ፍጆታንም በመንገድ ብልሽት ምክንያት በተሽከርካሪዎች ላይ የሚደርሰውን ጉዳት ታሳቢ በማድረግ ዋጋ በሚጨምሩት አሽከርካሪዎች ላይ የሚወሰደውን እርምጃም ጭምር በጣም አወዛጋቢ በመሆኑ መንግስት ለዋና መንገድ ጥገና ጊዜ ሳይሰጥ በጣም አስቸጋሪ የሆኑ ስፖቶችን ዘግተው የመንገድ አክሰሱን ካልከፈተ ቀጣይ በጣም አስቸጋሪ ስለሆነ በተለይ የእናቶችና የህፃናት ህይወት መንገድ ላይ እንዳይቀጠፍ ተሳፋሪ መንገድ ላይ እንዳይማረር የመንገድ ጉዳይ አብሮ ተያይዞ መታሰብ ቢችል ጥሩ ነው የሚል ነገር ነው። በሌላ በኩል በትምህርትና በጤና ዘርፍ የተነሱ ዋና ነጥቦችን የገለጹት አቶ አስራት አደመም የትኩረት አቅጣጫዎችንም አስቀምጧል። በምዝገባችን ላይ ነበር የተሻለ አፈጻጸም አለ። የመማር ማስተማር ስራ ላይ የተለየ ትኩረት ተሰጥቶ እየተሰራ ያለበት ሁኔታ አለ። የትምህርት ጥራትን ለማስጠበቅ ተማሪን አሳድሮ የማስተማር ሂደት ላይ መንግስት በጀት በእጅቶ የተለየ ትኩረት ሰጥተው እየሰራ ያለበት ሁኔታ ነው ያለው። የሚገባ ፕሮግራምንም በዚህ አጋጣሚ በተለይ በ32 ትምህርት ቤቶች ላይ ያስጀመርነው ጅምር እንቅስቃሴ ቀጣይ በሌሎች አካባቢዎች ላይ ተደራሽ መሆን አለበት፣ ቀሪ ትምህርት ቤቶች ላይ ተደራሽ መሆን አለበት የሚል ትኩረት ነው የተሰጠው። በጤና ዘርፍም ቢሆን በተለይ የመድኃኒት አቅርቦት አካባቢ በዚህ አመት መንግስት የተለየ ትኩረት ሰጥተው ሰርተዋል። ነገር ግን በአንዳንድ ጤና ተቋማት ላይ በአይነትና በመጠን በወቅቱ ገዝቶ ከማቅረብ አንጻር የነበሩ ውስንነቶች በጥቂት ጤና ተቋማት ላይ ብቻ እንደታየና ቀጣይ መንግስትም ትኩረት ሰጥተው ቀጣይ መስራት አለበት የሚል ነገር ነው። ከዛ ውጪ ወረዳችንን፣ ቀበሌያችንን፣ መንደራችንን በጤና ሞዴል ማድረግ መቻል አለብን። በአካባቢ ንጽህና አጠባበቅ ላይ የቤት አያያዝ አካባቢ ያሉ ጉድለቶቻችንን የተለየ ትኩረት ሰጥተን መስራት አለብን የሚል ሀሳቦች ተነስተዋል። ከዛ ውጪ እንደ ሀገርም እንደ ዞናችንም ባለፈው አመት የብዙ ሰዎችን ህይወት ሲቀጥፍ የነበረ ሲያሰቃይ የነበረ ነገር ቢኖር የወባ ወረርሽኝ ክስተት ነው። ከዚህ ጋር ተያይዞ ከጊዜ ወደ ጊዜ እየቀነሰ የመጣው የወረርሽኝ ስራ አሁንም ቀጣይነት እንዲኖረው እንዲቀንስ በተለይ የአካባቢ ንጽህና አጠባበቅ ላይ የተኙ ውሃዎችን የማፋሰስ የንጽህና አጠባበቅ ላይ በዘመቻ መሰራት አለበት። ከዛ ባሻገር ደግሞ ቢያንስ የዘመናት የህዝብ ጥያቄ የነበረ የአጎበር ጥያቄ ዛሬ ላይ ምላሽ አገኝተው በከፍተኛ ቁጥር የሚገለጽ አጎበር መጥቶ ዛሬ ላይ እየተሰራጨ ያለበት ሁኔታ ነው ያለው። ይሄ በጥራትና በብዛት የመጣውን አጎበር ህዝቡ በአግባቡ እንዲጠቀም የጤና ባለሙያ ምክረ ሀሳብ ተግባራዊ መሆን እንዳለበት እና የአጠቃቀም ስርዓቱንም አዘምነው ህዝቡ ህይወቱን መታደግ እንዳለበት የቀበሌ አመራርም የጤና ባለሙያም ጉዳዩ የሚመለከታቸው አካላት ኃላፊነት ወስዶ የስርጭት አግባቡን እስከ መጨረሻ ጨርሰው ህዝቡ በአግባቡ መጠቀም የሚችልበት ሁኔታ ላይ ትኩረት ተሰጥቶ ቢሰራ መልካም ነው የሚል እምነት አለ። በወረዳው በማህበራዊ ዘርፍ የህብረተሰቡን ተጠቃሚነት ለማረጋገጥ የተጀመሩ ስራዎችን ለማሳለጥ በቅንጅት መስራት እንደሚገባም ተመላክቷል። የሌማት ትሩፋት ኢኒሼቲቮች የገጠር መንደሮች የምርታማነት ማዕከል እንዲሆኑ እድል እየፈጠሩ ነው። በጎባ ወረዳ በቆላማ አካባቢዎች ኑሮ ማሻሻያ ፕሮጀክት ድጋፍ የተደራጁ የዶሮና የቀይ ስጋ መንደሮች ተመርቀዋል። የታምራት ባዩን ዘገባ ደረጃ አዳማ ያቀርበዋል።
በጎባ ወረዳ ዲሺ ከተማ መጫ ሰፈር እና በዲሺ ገጠር ቀበሌ ባላሽናታ ጎጥ የተደራጁ የዶሮና የቀይ ስጋ መንደሮች የወረዳ አመራሮችና የህብረተሰቡ አባላት በተገኙበት ተመርቀዋል። የወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽህፈት ቤት በቆላማ አካባቢዎች ኑሮ ማሻሻ ፕሮጀክት መንደሮች እንዳደራጃቸው በምረቃው ስነ ስርዓት ላይ መሆኑ ተገልጿል። የጎባ ወረዳ ዋና አስተዳዳሪ አቶ ታረቀኝ ታደሰ በብልጽግና ፓርቲ ኢኒሼቲቭ የተጀመረው የምርታማነት መንደሮችን የመፍጠር ጅማሮ ማህበረሰቡን እያነቃቃ መሆኑን አስረድተዋል። በዲሺ ከተማ ቀበሌ መጫ ጎጥ በፕሮጀክቱ ድጋፍ 35 ሴቶች ተደራጅተው እያንዳንዳቸው 25 ዶሮች ከዘመናዊ ማረፊያ ቤታቸው ተሰጥቷቸው መመረቃቸውን ተናግረዋል። በዲሺ ገጠር ቀበሌ ባላሽናታ መንደር ከገጠር ኮሪደር ልማት ጋር ተያይዞ ምርጥ የቦንጋ በግ ዝርያን በማብዛት የቀይ ስጋና የዶሮ መንደር መፈጠሩንም አስረድተዋል። እነዚህ የተደራጁ መንደሮች ምርትን በማሳደግ የገበያ አቅርቦትን ለማረጋጋት ትልቅ አቅም እንደሚፈጥሩም አስረድተዋል። የሌማት ትሩፋትና የገጠር ኮሪደር ልማትን በማስተሳሰር የተቀናጀ ልማት ማሳደግ እንደሚቻልም አንስተዋል። ማህበረሰቡ ይህንን ምቹ እድል በአግባቡ እንዲጠቀምና ዝርያዎችን በመንከባከብ ከራሱ አልፎ በሀገር ኢኮኖሚ ግንባታ ሂደት ላይ አስተዋጽኦ እንዲያበረክት አሳስበዋል። የወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽህፈት ቤት ኃላፊ አቶ አለማየሁ አምቦ በበኩላቸው ጽህፈት ቤቱ መሰል የልማት ስራዎችን አጠናክሮ እንደሚቀጥል ተናግረዋል። ተጠቃሚዎቹ የተሰጣቸውን ድጋፍ ወደ ተሻለ ሀብት እንዲቀይሩ የግብርና ባለሙያዎች የቅርብ ክትትልና ተከታታይ የሙያ ድጋፍ እንደሚያደርጉላቸውም ኃላፊው በመድረኩ ላይ አረጋግጠዋል። የወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ብዙአየሁ ተስፋዬ የሌማት ትሩፋት መርሃ ግብር የዜጎችን የምግብ ዋስትና ለማረጋገጥ ወሳኝ መሆኑን አብራርተዋል። የተከፋፈሉ የዶሮና የበግ ዝርያዎች አካባቢውን መቋቋም የሚችሉና ከፍተኛ ምርት የሚሰጡ መሆናቸውን የተናገሩት የጽህፈት ቤቱ የእርባታ ዘርፍ ኃላፊ ወይዘሮ ገነት አብርሃም ናቸው። ተጠቃሚ እናቶች የእንስሳቱን ጤንነት በመጠበቅና ተገቢውን መኖ በማቅረብ በአጭር ጊዜ ውስጥ ተጠቃሚነታቸውን እውን ማድረግ እንደሚገባቸው በወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽህፈት ቤት የእርባታ ዘርፍ ኃላፊዋ አሳስበዋል። ድጋፉ የተደረገላቸው ተጠቃሚ እናቶችና አርሶ አደሮች በሰጡት አስተያየት መንግስት የኑሮ ውድነትን ለመቋቋም የሚያስችል ተግባራዊ ድጋፍ በማድረጉ አመስግነዋል። አክሎም የተሰጣቸው የዶሮና የበግ ዝርያዎችን በአግባቡ በመንከባከብና በማብዛት ራሳቸውን ከማስተዳደር ባለፈ ምርቱን ለገበያ በማቅረብ ኃላፊነታቸውን እንደሚወጡም ተናግረዋል። በምረቃ ስነ ስርዓቱ ላይ የወረዳ አስተባባሪ አካላት፣ የወረዳ ከፍተኛ አመራሮች፣ የቀበሌ አመራሮችና ሌሎችም ጉዳዩ የሚመለከታቸው የተለያዩ ባለድርሻ አካላት ተገኝተዋል። የዋናው የሀገራዊ ምክክር ጉባኤ ተመካካሪዎች ያለምንም ገደብ የሀሳብ መቀራረብንና የጋራ መግባባትን በማጎልበት የኢትዮጵያን ብሩህ ተስፋ የሚገነባ ምክክር እያደረጉ መሆኑን ገለጹ። ሀገራዊ ምክክር የጋራ አሸናፊነት ማብሰሪያ፣ ለጠንካራ ሀገረ መንግስት ግንባታ ማሳለጫ መሆኑን ተሳታፊዎች አክለዋል። ዘገባው የኢዜአ ነው፣ እንደሚከተለው ይቀርባል። ኢትዮጵያ በረጅም ታሪኳ በርካታ የፖለቲካ ስርዓቶችን የሀገር አመራርና ማህበራዊ ለውጦችን ብታሳልፍም ባለፉት ዘመናት የተከማቹ ቅሬታዎች፣ የፖለቲካ አለመግባባቶችና የተለያዩ ትርክቶች በሀገሪቱ ሰላምና መረጋጋት ላይ ከባድ ጫና ፈጥረዋል። እነዚህ ችግሮች በተለያዩ ጊዜያት የሰው ኃይል እንዲጠፋ፣ የንብረት ውድመት እንዲከሰት፣ የሀገር አንድነት እንዲዳከምና ሀገራዊ እድገት እንዲዘገይ አድርገዋል። ባለፉት ጊዜያት እነዚህ ልዩነቶች በሰላማዊ መንገድ ለመወያየትና ለመፍታት የሚያስችል የጋራ ሀገራዊ መድረክ አለመኖሩ እንደ ሀገር ዋጋ አስከፍሎን ቆይቷል። ሀገራዊ ምክክር ብቸኛው ዘላቂ የሰላም ጎዳና ስለመሆኑ በተለያዩ ጊዜያት በሀገር ወዳድ ዜጎች ምክረ ሀሳብ ቢቀርብም ሰሚ ጆሮ ሳያገኝ በመቅረቡ ያለመግባባት መንስኤዎች ተጠናክረው ቀጥለዋል። የፖለቲካ ልዩነቶች ሳይፈቱ ሲቀሩ በሀገር ውስጥ የሚፈጠረው አለመተማመን የሁሉንም ዜጎች ሕይወት ይነካል። ለዚህም ነው ሀገራዊ ምክክር እንደ አስፈላጊ የሰላም ግንባታና የጋራ መግባባት መሳሪያ የሚታየው። ሀገራዊ ምክክር የተለያዩ ሀሳቦችንና ፍላጎቶችን ለማጥፋት ሳይሆን ልዩነቶችን በማክበር በጋራ ለመፍታት የሚያስችል ሂደት ነው። የተለያዩ የሀገሪቱ ክፍሎች፣ ማህበረሰቦች፣ ምሁራን፣ የፖለቲካ አካላትና የህብረተሰብ ተወካዮች በአንድ ጠረጴዛ ዙሪያ ተቀምጠው ለሀገር ችግሮች ዘላቂ መፍትሄ ለመፈለግ የሚያደርጉት ጥረት ዘላቂ አንድነትና ሰላምን ያመጣል። ሀገር የምትጸናው በአንድ ወገን ሀሳብ የበላይነት ብቻ ሳይሆን የተለያዩ ሀሳቦችን በማስተባበርና የሁሉንም ድምጽ በማክበር ነው። ይህ ምክክር በቅድሚያ የሚጠየቀው ለመስማማትና ለመደማመጥ ፈቃደኛ መሆኑን ነው። ሌላው ለመረዳዳት፣ የተለያዩ ሀሳቦችን ለማክበርና በጋራ ጥቅም ላይ ለመስማማት ዝግጁ መሆን ያስፈልጋል። ሀገራዊ ምክክር በተሳካ ሁኔታ ሲካሄድ የተፈጠሩ ታሪካዊ ቁስሎችን ለመፈወስ
በማስታወስ የተለያዩ አካላት እርስ በእርስ እንዲተማመኑና የሀገር የጋራ አቅጣጫ እንዲገለጽ በማድረግ ዘላቂ ሰላም ትልቅ አስተዋጽኦ ይኖረዋል። ሰላም ከሌለ ሀገራዊ የልማት ጥቅሞች በተሟላ ሁኔታ ሊፈጸሙ አይችሉም። ምክክሩ ግን ለሰላም መሰረት የሚሆንና ሀገርን በጽኑ የሚያቆም የመተማመን ድልድይ ይገነባል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋናው የምክክር ጉባኤን ሐምሌ 8 ቀን 2018 ዓ.ም በአዲስ አበባ አዲስ ዓለም አቀፍ ኮንቬንሽን ማዕከል በይፋ መጀመሩ ይታወሳል። በዚሁም በሀገር ውስጥና በውጭ ያሉ ኢትዮጵያውያንን በማወያየት ምክክር የሚያደርግባቸው 8 አጀንዳዎችን ምክክር እየተደረገ ይገኛል። የዋናው ሀገራዊ ምክክር ጉባኤ ተመካካሪዎችም ያለምንም ገደብ የሀሳብ መቀራረብና የጋራ መግባባትን በማጎልበት የኢትዮጵያ ብሩህ ተስፋን የሚገነባ ምክክር እያደረጉ መሆኑን ገልጸዋል። ሀገራዊ ምክክር የጋራ አሸናፊነት ማብሰሪያ፣ ለጠንካራ ሀገረ መንግስት ግንባታ ማሳለጫ መሆኑንም ተሳታፊዎቹ አክለዋል። በሰው ሰራሽ አስተውሎት AI የታገዘው ታሪካዊ ምክክር መድረክ የሺዎችን ድምጽ ያለ አድሎ ያደራጀው ዘመናዊ አሰራር መሆኑ ተገለጸ። አርቲፊሻል ኢንተለጀንስ AI ጥቅም ላይ የዋለበት ሀገራዊ ምክክር መድረክ ተካሂዷል። ለኢቢሲ ዘገባ መቅደስ ተሾመ። በምክክሩ ወቅት ዘመናዊ የኤአይ መለያ ቁጥር አሰራርን ጥቅም ላይ በማዋል በ4000 በላይ የነበሩ ተሳታፊዎች በደረጃ ከ500 ወደ 10 አባላት ባሏቸው ቡድኖች በማደራጀት ጥልቅ ምክክር እንዲያደርጉ አስችለዋል። ቴክኖሎጂው ሂደቱን የደገፈበት ይህ አሰራር በሀገራችን ታሪክ ለመጀመሪያ ጊዜ በተጠናከረና በሰፊ ዝግጅት የተካሄደ መሆኑን ተጠቅሷል። በመድረኩ የተዘረጉትን 8 ዋና አጀንዳዎች መነሻ በማድረግ ማንኛውም ተሳታፊ የሀገራችንን ችግሮች የመለየት ሀሳብ የማስቀመጥና የመፍትሄ ስልቶችን የመቀየስ ሰፊ እድል አግኝተዋል። በውይይቱም የተለያዩ የህብረተሰብ ክፍሎች በነጻነትና በመከባበር ሀሳባቸውን መግለጽ ያስቻላቸው ሲሆን የምክክር መድረኩ ዜጎች እርስ በርስ የመደጋገፍና የሰውን ችግር እንደራስ አድርጎ የመረዳት ባህል ያጎለበተ እንደሆነ ተሳታፊዎች አስረድተዋል። ይህ ዘመናዊ አካሄድ ኢትዮጵያን ወደ ተሻለ የሰላምና የአንድነት ደረጃ የሚያሸጋግር እንዲሁም በዓለም አቀፍና በአፍሪካ ደረጃ ተወዳዳሪ የሚያደርግ አሰራር እንደሆነም ተጠቁሟል። ባለፉት ዓመታት እንደ አድዋ ድል ያሉ ታሪካዊ አጋጣሚዎችን መነሻ በማድረግ አሁን ያገኘነውን ታሪካዊ ምክክር አጋጣሚ በመጠቀም ሀገራችን ኢትዮጵያን በአንድ ዓላማ እንዲሁም በአንድ አጀንዳና በአንድ እቅድ ለመገንባት ሁሉም ሊረባረብ እንደሚገባ ተሳታፊዎች ጥሪያቸውን አስተላልፈዋል። የተወደዳችሁ ተመልካቾቻችን ከከፋ ማህበረሰብ ቴሌቪዥን ለሰዓቱ የተዘጋጁ ዜናዎች እነኚህን ይመስሉ ነበር። ዜናዎቹን ወደ እናንተ ሳደርስ ጽዮን ታደለ ቆይታ አደረኩ። ቀሪ የከፋ ማህበረሰብ ቴሌቪዥን ፕሮግራሞች ይቀጥላሉ። በያላችሁበት ቸር ቆዩን።